አባት ማለት ብርታት ነው። አባት ማለት ጉልበት ነው። አባት ማለት ወኔ ነው። አባት ማለት የማይሰበር መከታ ማለት ነው። አባት ማለት የአጥንት ጀርባ ነው። ባለፈው ጊዜ ስለ እናት አውርተን ነበር። አንዳንድ ሰዎች ምን እንዳሉ ታውቃለህ? ስለ አባት ብዙ ጊዜ አይነገርም። ለምንድን ነው ስለ አባት ብዙ ጊዜ የማይነገረው ይባላል። ስለ አባት ብዙ የማይባለው አባት በአባትነት ውስጥ ድርሻ ሳይኖረው ቀርቶ እኮ አይደለም። በውልደት ሕግ ግን ከአባት በላይ መስዋዕትነትን የምትከፍለው እናት ናት። ከአባት ዘር ከተከፈለበት ጊዜ አንስቶ በእናታችን ማህፀን ከተጸነስንበት ጊዜና ሰዓት አንስቶ 9 ወር ከ5 ቀን ያህል የበላችሁን በልተን የጠጣችሁን ጠጥተን የምንጋራው ከእናታችን ጋር ስለሆነ ትኩረት የሚሰጠው ለእናት በውልደት ውስጥ ካላት ትልቅ አስተዋጽኦ የተነሳ ነው። አባት ድርሻ የለውም ማለት አይደለም። አባት ማለት ይኸውልህ፣ አባት ማለት ብርታት ነው። አባት ማለት ጉልበት ነው። አባት ማለት ወኔ ነው። አባት ማለት የማይሰበር መከታ ማለት ነው። አባት ማለት የአጥንት ጀርባ ነው። ስለ አባት የማይነገረው ብዙ ጊዜ ለምንድን ነው ከተባለ እናት በውልደት ስርዓት ሕግ ውስጥ ትልቁን አስተዋጽኦ ስለምትይዝ ነው እንጂ ለአባቶቻችንም ትልቅ ክብር ሊኖረን ልናከብር ይገባል። አባትህን በሕይወትህ ስታከብር በሰው ዘንድ መደመጥን ታገኛለህ። እናትህን ግን ስታከብር በሰው ዘንድ የተናገርከው ንግግር ስራ ላይ ይውልልሃል። አባትን ስታከብር ጸጋ ክብር ትለብሳለህ። ስለዚህ አባቶቻችሁን ልታከብሯቸውና ቀና ልታረጓቸው ይገባል ማለት ነው።